ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አምሽታችኋል? የምሽቱን አበይት መረጃ እንደሚከተለው እናቀርባለን። በጋምቤላ ከተማ የፖሊስ አዛዥን መግደል ተከትሎ እየተባባሰ ያለው የክልሉ አለመረጋጋት ዛሬም እንደቀጠለ ነው። ባለፉት ተከታታይ ቀናት በጋምቤላ ክልል በተፈጸሙ ጥቃቶች የጋምቤላ ከተማ የፖሊስ አዛዥን ጨምሮም ሌሎች ሰዎች መገደላቸው የክልሉ ከፍተኛ ባለስልጣናት ለቢቢሲ ተናገሩ። ካለፉት ሳምንት ወዲህ በዋና ከተማ ጋምቤላና በክልሉ የተለያዩ አካባቢዎች ውስጥ በሚፈጸሙ ጥሰቶች የተነሳም አለመረጋጋት መፈጠሩን ነዋሪዎች ገልጸዋል። የክልሉ ባለስልጣናትም ሆኑ ነዋሪዎች ማንነታቸውን በውል ያልገለጿቸው ታጣቂዎች በፈጸሟቸው ጥቃቶች የጸጥታ አባላትና ሰላማዊ ሰዎች መገደላቸውን እንዲሁም የነዋሪዎች ዕለት ከዕለት መደበኛ እንቅስቃሴ መስተጓጉሉን ቢቢሲ ያነጋገራቸው ነዋሪዎች ገልጸዋል። የክልሉ ዋና ከተማ የፖሊስ አዛዥ በተፈጸመባቸው ጥቃት ሕይወታቸው ማለፉን የክልሉ ርዕሰ መስተዳድር ወይዘሮች አለሚቱ ኡሞድ እና ምክትላቸው ዶክተር ጋቱሉዋክ ሮን ለቢቢሲ አረጋግጠዋል። ይህንንም ተከትሎ በጋምቤላ ክልል ጋምቤላ ከተማ ረቡዕ ታኅሳስ 8 2018 ዓ.ም ከረፋድ ጀምሮ ተኩስ ሲሰማ እንደነበር ነዋሪዎች ምስክርነታቸውን ለቢቢሲ የሰጡ ሲሆን በሰዎች ላይ ጉዳት መድረሱን መስማታቸውን ገልጸዋል። የጋምቤላ ክልል አስተዳደር ረቡዕ ምሽት ባወጣው መግለጫ የክልሉ ሕዝብ ሰላም እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ያላቸው በስም ያልጠቀሳቸው ኃይሎች ከሰሞኑ የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ ፈጥረዋል በማለት የተከሰተውን ሁኔታ ገልጸዋል። ጨምሮም እኒህ ኃይሎች ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ሕይወት እንዲጠፋ በማድረግ የጸጥታ አካላትና አመራርን ኢላማ በማድረግ የተለያዩ ሙከራዎችን ማድረጋቸው ገልጸዋል። መግለጫው የከተማው ፖሊስ አዛዥን ግድያ ባይጠቅስም የጸጥታ አካላትና አመራር በማለት በፖሊሶችና በአዛዦች ላይ የተፈጸመውን ግድያ አመልክቷል። አስተዳደር ህዳር 30 2018 ዓ.ም አንስቶም ከጸጥታ አካላት ውጭ ማንኛውም ተሽከርካሪና ሰው ከምሽት 1 ሰዓት በኋላ እንዳይንቀሳቀሱ የሚል ክልከላ የሰዓት እላፊ ገደብ ጥሏል። እንዲሁም የክልሉ ፖሊስ ታኅሳስ 5 እንዳስታወቀው በኢታንጋግ ልዩ ወረዳ፣ በጋምቤላ ከተማ፣ በጋምቤላ ወረዳና በላሪ ወረዳ ውስጥ ከህዳር አጋማሽ ወደ የተለያዩ ቀናት በተፈጸሙ ጥቃቶች የተጠረጠሩ 18 የሚደርሱ ሰዎች በቁጥጥር ስር መዋሉን ገልጾ ነበር። ከክልሉ አስተዳደር እርምጃ በኋላም የዋና ከተማ የፖሊስ አዛዥ መገደላቸውንና እሱንም ተከትሎ ረቡዕ ዕለት ግጭት መቀስቀሱን ባለስልጣናትና ነዋሪዎች ገልጸዋል። ይህ ግጭት ከዚህ ቀደም በክልል ውስጥ እንዳጋጥመው ብሔርን ወደ ለየም የከፋ ውከት እንዳያመራ ስጋት ተፈጥሯል። የክልሉ ከፍተኛ ባለስልጣናትም ይህንን አሳሰብ ሁኔታ ለመቆጣጠር አስቸኳይ ስብሰባ ማካሄዳቸውን ጉዳዩን ከሚያውቁ ሰዎች ለመረዳት ተችሏል። ቢቢሲ እንዳስነበበው